የጌታቸው ረዳ ቪዲዮ ከ4 ሚሊዮን ብር በላይ ተገመተ ወይንም ደግሞ በዶላር ከ$50,000 በላይ ተገመተ። ቪዲዮ ለራሳችሁ ጥቅም ስትሉ ለምትፈልጉ ሰዎች ለራሳችሁ ጥቅም ስትሉ ይሄንን ቪዲዮ ብታመጡ የ$50,000 ተሸላሚ ትሆናላችሁ ማለት ነው። ይሄው ቀለብላባ ተነሳና ኢትዮጵያን ለማፍረስ ሲኦል መግባት ካለብን ሲኦል እንገባለን ያለ ሲኦል እናስገባዋለን። ይሄ ጥርጣሬ የለውም። በተደጋጋሚ ይሄንን ቪዲዮ ለሚያመጣ በታሪክ እንዲቀመጥ የ$50,000 ሽልማት አዘጋጅቷል። ከአብዛኛው ፖለቲከኛ ከአብዛኛው አጭበርባሪ ከአብዛኛው ሰው ግን ምን አይነት ነገር ሲሰማ ነበር? ኢትዮጵያን ለማፍረስ ሲኦል እንወርዳለን ተብሏል። መቼ? ይሄንን ቪዲዮ ላመጣ ለማንኛውም ሰው የ$50,000 ሽልማት ይሰጣል። በትግራይ ህዝብ ላይ ዘመቻ ምኒልክ በሚል እነዚህ ሁሉ በተነሱ ጊዜ እነዚህ ሁሉ በወጡ ጊዜ እንደነ ዳንኤል ክብረት አይነት ከታሪክ መዝገብ እናጠፋቸዋለን ባሉ ጊዜ እንደነ ጀነራል ነው ኮሎኔል አበባው እናጠፋቸዋለን ብለው ቃል በገቡበት በዚያ ዘመን እነ ባጫ ደበሊ ክላሽ እንኳን የላቸውም አንድ ክላሽ ለ5 ነው ይዘው የሄዱት ብለው የዋሹንን ውሸት አሳፍረው ላሳዩን ለነዚህ ሰዎች ግን አድናቆት የለኝም ብዬ አልክድም፣ አደንቃለሁ፣ አከብራለሁ። የሚፈለገው የጌታቸው ረዳ ቪዲዮ እዚህ ይሄንን ገንዘብ ለማግኘት የጌታቸው ረዳ ቪዲዮ 4,700,000 ከዛ በላይ ነው የሚገመተው። ኢትዮጵያን ለማፍረስ ሲኦልም ቢሆን እንወርዳለን የሚለው በነ ባጫ ደበሌ ተነግሯል። ባጫ ደበሌ እንደውም እንደዚህ ነው ያለው፣ ስሙት። ይሄው ቀለብላባ ተነሳና ኢትዮጵያን ለማፍረስ ሲኦል መግባት ካለብን ሲኦል እንገባለን ያለ ሲኦል እናስገባዋለን። ይሄ ጥርጣሬ የለውም። በተደጋጋሚ ይሄንን ቪዲዮ ለሚያመጣ በታሪክ እንዲቀመጥ የ$50,000 ሽልማት አዘጋጅተዋል። ከአብዛኛው ፖለቲከኛ ከአብዛኛው አጭበርባሪ ከአብዛኛው ሰው ግን ምን አይነት ነገር ሲሰማ ነበር? ኢትዮጵያን ለማፍረስ ሲኦል እንወርዳለን፣ ኢትዮጵያን ለማፍረስ ሲኦል እንወርዳለን ተብሏል። መቼ? ይሄንን ቪዲዮ ላመጣ ለማንኛውም ሰው የ$50,000 ሽልማት ይሰጣል። በትግራይ ህዝብ ላይ ዘመቻ ምኒልክ በሚል እነዚህ ሁሉ በተነሱ ጊዜ እነዚህ ሁሉ በወጡ ጊዜ እንደነ ዳንኤል ክብረት አይነት ከታሪክ መዝገብ እናጠፋቸዋለን ባሉ ጊዜ እንደነ ጀነራል ነው ኮሎኔል አበባው እናጠፋቸዋለን ብለው ቃል በገቡበት በዚያ ዘመን እነ ባጫ ደበሊ ክላሽ እንኳን የላቸውም አንድ ክላሽ ለ5 ነው ይዘው የሄዱት ብለው የዋሹንን ውሸት አሳፍረው ላሳዩን ለነዚህ ሰዎች ግን አድናቆት የለኝም ብዬ አልክድም፣ አደንቃለሁ፣ አከብራለሁ፣ በጣም ክሬዲት እሰጣለሁ። ነገም ከነጎዲያም ከነስህተታቸው የትግራይ ህዝብ ከተቀበላቸው ከነስህተታቸው እኔም እቀበላቸዋለሁ። ይሄን ቪዲዮ ይፈለጋል። ይሄንን ቪዲዮ ለሚያቀርብ ለማንኛውም ሰው ኢትዮጵያዊ፣ ኤርትራዊ፣ የውጭ ዜጋም ይሁን ማንኛውም ሰው ይሄንን ቪዲዮ ለሚያቀርብ የዚህ የ$50,000 ሪዋርድ አለው ማለት ነው። ላለፉት 4 ዓመታት በኢትዮጵያ ምድር ላይ የመጣው አብይ አህመድ የሚባል ክፉ ንጉስ ኢትዮጵያን ህዝቡንም በሐሰት ትርክት ዋጋ አስከፍሎት ክብር እሰጣለሁ። ዛሬ እነዚህን ፒክቸሮች ስመለከት ወደ ኋላ ያስታወሱኝ እነዛን መጥፎ ጊዜዎች ነበር። በዚህ ሁሉ ነገር ውስጥ አልፈው እዚህ ጋር ለመጡ ሰዎች ስተትም ይስሩ ምንም ይስሩ ነገ ምን እንደሚመጣ ስለማላቅ አሁን ላለው ነገር ግን ክብር እሰጣለሁ፣ ቫልዩ እሰጣለሁ፣ አደንቃለሁ። የትግራይ ህዝብ ግን
ስተታችሁ በስቷል፣ ከስተታችሁ መታረም አልቻላችሁም፣ ዛሬ ሌላ ሰው ይወክለናል ካሉ ያሉትን እሰማለሁ። ምክንያቱም በዚህ ሰዓት የትግራይን ህመም የሚረዳው አንድም በቦታው ያለ ሌላም የደረሰበት ብቻ ነው። ዲያስፖራ በቪዲዮ ታወራለህ፣ በቪዲዮ አወራለሁ። ስልክ ደውለ ቤተሰብን አላገኘህም ሊሆን ይችላል። ረሃቡን ግን አልተራብንም፣ ጥማቱን አልተጠማንም፣ መታረዙን አልታረዝንም። በትግራይ ህዝብ ላይ የደረሰውን እያንዳንዱን ስቃይ አሁን ቦታው ላይ ያለ ሰው የሆነውን ያህል እኛ ዲያስፖራዎች አልሆንም። በርዕሱ ላይ እንዳያችሁት የጌታቸው ረዳ ቪዲዮ ከ4 ሚሊዮን ብር በላይ ተገመተ ወይንም ደግሞ በዶላር $50,000 በላይ ተገመተ የሚል ነው። ምናልባት ቪዲዮ ምን አይነት ነው መሐል ላይ አብራራላችኋለሁ ማለት ነው። ይሄንን ቪዲዮ ለራሳችሁ ጥቅም ስትሉ ለምትፈልጉ ሰዎች ለራሳችሁ ጥቅም ስትሉ ይሄንን ቪዲዮ ብታመጡ $50,000 ተሸላሚ ትሆናላችሁ ማለት ነው። ዶላሩን እንዴት ነው መሸለም የምንችለው? ይሄው ህጋዊ የሆነ ቁጥር አለ። በዚህ ቁጥር ላይ በቴሌግራም ላይ ነው አፕሎድ የምታደርጉት ወይንም ከዚህ ከስር የምትመለከቱት ኢሜል አለ። በዚህ ኢሜል ላይ በማስረጃ ቪዲዮውን አፕሎድ ታደርጋላችሁ ማለት ነው። ትክክለኛ ስም፣ ትክክለኛ አድራሻ፣ ትክክለኛ ኢንፎርሜሽናችሁ መኖር አለበት። ምክንያቱም ሪዋርዱ ትክክል ስለሆነ ማንኛውም ሰው በዚህ ውስጥ መሳተፍ ይችላል። የውሸት ስም፣ የውሸት አድራሻ፣ የውሸት ስልክ ቁጥር ሪዋርዱን ማግኘት አትችሉ። ምክንያቱም ትልቅ ገንዘብ ነው። ይሄ ገንዘብ ወደ ባንክ አካውንታችሁ ሲገባ፣ ይሄ ገንዘብ ወደ ትክክለኛው አድራሻችሁ በሚገባበት ሰዓት ላይ ትክክለኛ ማንነታችሁ ካልታወቀ ገንዘቡን ማግኘት አትችሉ ማለት ነው። ስለዚህ ይሄንን ገንዘብ ለማግኘት የጌታቸው ረዳ ቪዲዮ 4,700,000 ከዛ በላይ ነው የሚገመተው ዋጋ አወጣ የሚል ነው። ይሄን ቪዲዮ ይፈለጋል። ይሄንን ቪዲዮ ለሚያቀርብ ለማንኛውም ሰው ኢትዮጵያዊ፣ ኤርትራዊ፣ የውጭ ዜጋም ይሁን ማንኛውም ሰው ይሄንን ቪዲዮ ለሚያቀርብ የዚህ $50,000 ሪዋርድ አለው ማለት ነው። ተጠቀሙበት። ምንድነው ቪዲዮውን መሐል ላይ እናገራለሁ ማለት ነው። ዛሬ ግን የመጣሁበት ሌላኛው እውነት ከዚህኛው ቪዲዮ ከዚህኛው ከሪዋርዱ ቪዲዮ የበለጠ ይዤ የመጣሁት አንድ እውነት አለ። እሱም እውነት ምንድነው? ላለፉት 4 ዓመታት በኢትዮጵያ ምድር ላይ የመጣው አብይ አህመድ የሚባል ክፉ ንጉስ ኢትዮጵያን ህዝቡንም በሐሰት ትርክት ዋጋ አስከፍሎታል። የሐሰት ትርክቶች፣ የሐሰት መረጃዎች፣ የሐሰት ፕሮፓጋንዳዎች፣ የሐሰት ጩኸቶች ህዝቡን ዋጋ አስከፍሎታል። መላውን የኢትዮጵያ ህዝብ ነው፣ ሰሜኑንም፣ ምዕራቡንም፣ ደቡቡንም፣ ምስራቁንም ሁሉንም ዋጋ አስከፍሎታል። ካስታወሳችሁ እህቶቻችን ታገቱ፣ መረጃ የለም። ማናገታቸው? እንዴት ታገቱ? የታገቱት የደረሱ? ቤተሰቦቻቸው ምን ሆኑ? ማናስለቀቃቸው? ተገደሉ ወይ? የሆነች ነገር ይነገራል፣ ውጤት የለም። በዚህን ያህል ክልል ይሄን ያህል የአማራ ተወላጅ ተገደለ፣ ኦነግ ይወጣል የሚባለውን ነገር እኛ አናውቅም። ሌላ ሐሰት ትርክት። ይሄን ያህል ኦሮሞ በዚህ ላይ ተገደለ፣ በትራክተር ሲቀበር እናያለን። የሆነ ነገር ያላየነው ያልሰማነው ነገር የለም። ሰው አልሞተም አልልም፣ ሰው አልተገደለም አልልም፣ ሰው እንደዚህ አልሆነ አልልም። ነገር ግን ከዛ ጋር ተያይዞ የሚነገሩን የሐሰት ትርክቶች ሁሉ ህዝቡንም መንግስትንም ዋጋ አስከፈለው። እነዚህ የሐሰት ትርክቶች እያደጉ መተው ዘር ከማጥፋት የሚቀድም ስም ማጥፋት ደግሞ በኢትዮጵያ ላይ ተጀመረ። በተለይ በትግራይ ህዝብ ላይ ህወሓትን በማስታከክ በህወሓት ስር የትግራይን ህዝብ ለመበደል በተዘጋጀ በታቀደ ፕላን
በጣም ትልቅ የሐሰት ትርክት ተዘጋጅቶ የሰሜን ህዝብ በሚል የሐሰት ትርክት ሌላም ነገር ተጨምሮ ያለፈው 2 ዓመት የኢትዮጵያን ህዝብ እንዳለ ዋጋ ያስከፈለ ሆኖ የትግራይን ህዝብ ደግሞ በልጆቹ መደፈር፣ በእናቶች መደፈር፣ በእናቶች ሞት በተለያየ የሐሰት ትርክት ዋጋ አስከፈለው። ይሄንን ማንም ሰው መካድ አይችልም። ወደ ኋላ ዞር ብላችሁ ብታስቡ እንደነገርኳችሁ አሁን ስላለው የሰላም ድርድር ሐሳብ መስጠት አልችልም። በየቀኑ አዲስ ነገር ይወጣል፣ በየቀኑ አዲስ ነገር ይነገራል። እኔ ላለፉት 2 ዓመታት ለኢትዮጵያ ህዝብ ስጮህ ብዙ ሰው ለትግራይ አድልተሃል፣ አንተ ወያኔ፣ አንተ ጁንታ ያለበት ትልቁ ምክንያት 9ኙም ክልል አንድ ላይ ሆኖ ትግራይ ላይ ስላመፀ የትግራይን ህዝብ ስለጠላ በህዋት አሳቦ የትግራይ ህዝብ ላይ ጥላቻውን የሐሰት ጥላቻውን መንግስት የጨመረበትን የውሸት ትርክት ህዝቡ ላይ ስላደረገ ያንን እውነት እያጋለጥኩኝ ከተገፋው ህዝብ ጋር ቆሜያለሁ። አሁንም ወደፊትም ከዚህ ህዝብ ጋር ቆማለሁ። በድጋፍ ደረጃ ከጠየቃችሁኝ ህወሓትን አደንቃለሁ። ድሮም በቪዲዮ ላይ አንድም ቦታ ላይ ህወሓት ደጋፊ አይደለሁም፣ የህወሓት ሰባኪ አይደለሁም፣ ስለ ህወሓት ላወራ አይደለም። ለትግራይ ህዝብ የቆመ ማንኛውም ሰው ቢመጣ ማንኛውም ፓርቲ ቢመጣ የትግራይን ህዝብ ጥቅም ካስጠበቀ ከሌላው ኢትዮጵያዊ ጋር ተከባብሮ መብቱን አስከብሮ ህገ መንግስቱ የሰጠው የትኛውንም ነገር አስከብሮ ምድሩን አስከብሮ 1 ኢንች መሬቱን 1 ኢንች እኮ በጣም ትንሽ ነች። 1 ኢንች መሬቱ እንኳን ሳትወሰድበት ይሄንን ከሚያስጠብቅ የማንኛውም ኃይል ጋር ድምጽ ሆነዋለሁ። ህዝቡ አንድ ልብ ሆኖ የሚያወግዘውን አወግዛለሁ። ምንም ጥርጥር የለኝም። ነገ የትግራይ ህዝብ ግልብጥ ብሎ ብልጽግናን ይቀበላል ወይ ካላችሁኝ ህልም ነው። ህልም ስለሆነ መቼም ስለማያደርገው ያንን ያደረጉለት እኔም አገንስት ሆናለሁ በዛ ህዝብ ላይ። ብልጽግና ነው መንግስታችን ያለለታ እኔም የትግራይን ህዝብ እቃወማለሁ፣ ተጋሩን እቃወማለሁ። አሁን ባለው ሁኔታ ግን የየትኛውንም ሰላም ሂደት ማደናቀፍ አልፈልግም። ለየትኛውም ሰላም ለየትኛውም ድርድር ለመደናቀፉ ምክንያት መሆን አልፈልግም። ያለፉት 2 ዓመታት የብልጽግና መንግስት አረመኔው የብልጽግና መንግስት በትግራይ ህዝብ ላይ ያላደረገው ነገር የለም። ያልተነገረ እንጂ ያልተደረገ ነገር በትግራይ ክልል ላይ የለም። ከሻዕቢያ መንግስት ጋር ሆኖ ብዙ በደል አድርሷል። ይሄንን መካድ አንችልም። ይሄንን እናውጣውን ብንል ከልባችንም ከአይምሯችንም ልናውጣው አንችልም። ስድቡ፣ ዛቻው፣ ማስፈራራቱ፣ ማግለሉ ይሄ ሌላው ትንሹ ነገር እንኳን ብንተወው በትግራይ ህዝብ ላይ የደረሰውን የትኛውንም ነገር ግን መርሳት አንችልም። እንተውም ብንል አንተውም። ህወሓትም ይሁን ማንም ይሁን በዚህ ነገር ውስጥ መጠየቅ ያለበት ሁሉ ቢጠየቅ ፍላጎቴ ነው። ደግሞ የጊዜ ጉዳይ እንጂ ይጠየቃል፣ ማንም ይሁን ማንም። ስለዚህ አሁን ስላለው የሰላም ስምምነት ሐሳብ መስጠት በጣም ያዳግተኛል። አንድ ነገር ግን አምናለሁ። ከተገፋው ከተበደለው ከማጆሪቲው የትግራይ ህዝብ ጋራ በሐሳብ አብሬ ቆማለሁ። ማንኛው የኦሮሞም ይሁን የደቡብም ይሁን ሌላም ኢትዮጵያዊ ተገፍቻለሁ ብሎ ከብልጽግና አጌንስት ከሚቆም ከማንኛውም ኃይል ጋራ እቆማለሁ። ምክንያቱም ብልጽግና አራጅ መንግስት ነው። ብልጽግና የኢትዮጵያ ጸር ነው። ብልጽግናና አብይ የሚባል ኢትዮጵያ ውስጥ እስካለ ድረስ ጊዜያዊ መተንፈስ እንጂ ዘላቂታዊ ሰላም ይኖራል ብዬ
በጭራሽ አላምንም አይኖርም ይመስለናል ብዙ የሚቀጥሉ ነገሮች ያለ ስለሚመስለኝ ማለት ነው ስለዚህ አሁን ባለው ሁኔታ ለምትከፋፈሉ ሰዎች በሐሳብ ለተለያያችሁ ሰዎች በሐሳብ በጣም ብዙ ውጣ ውረድ ውስጥ ለገባችሁ ሰዎች ትንሽ ረጋ ብሎ ነገሮችን ትንሽ መመልከት በጣም አድቫንቴጅ አለው ብያምናለሁ በጣም የመጽሐፍ ቅዱስ ጥቅስ ነው በቁጣችሁ ላይ ፀሐይ አይጥለቅ ነው ምናምን የሚላል አሁን በመንናደዳቸው ነገሮች ላይ ፀሐይ ባይጠልቅ ክፍተቱ ባይሰፋ ደስ ይለኛል ብዙ ነገሮችን በብዙ ጠላት ዙሪያ ያለ ሰው አካባቢውን በጣም ይቃኛል በማስተዋል ሆናችሁ ስሜታችሁን ተቆጣጣራችሁ የትግራይ አክቲቪስቶች ብትሆኑ የተጋሩ አክቲቪስቶች የተለያየ አይነት አቋም ስታራምዱ የነበረ ከዚህ ህዝብ ጋር ለዚህ ህዝብ ነፃነት ለዚህ ህዝብ ሰላም ለዚህ ህዝብ መረጋጋት ስትጮሁ የነበራችሁ ሰዎች አንዳንድ ነገሮች ፋውል ላይ እንዳትወድቁ ምን እየተደረገ እንደሆነ ከዚህ ሁሉ ጀርባ ምን እንዳለ ምን ገምተው ነገር ይኖራል እንጂ በድፍረት የምንናገረው ነገር ስለሌለ አንዳንድ ነገሮችን በድፍረት ባትናገሩ እመርጣለሁ እኔም በድፍረት አልናገርም ግን አንድ ነገር ግን አምናለሁ ዱቄት ነው የተባለ በአየር ላይ የተበተነ ዱቄት ነው የተባለ በምን መልካቸው ሄደው ይደራደራሉ የተባሉ ሞራልስ ከየት ያመጣሉ የተባሉ እግረኛ ነው የምንፈልገው የተባሉ በምን አይነት ተአምር በምን አይነት ቦታ ላይ እዚህ ጋር ደረሱ ለሚለው ግን ቫልዩ ሰጣለሁ ክብር ሰጣለሁ ዛሬ እነዚህን ፒክቸሮች ስመለከት ወደ ኋላ ያስታወሱኝ እነዛን መጥፎ ጊዜዎች ነበር በዚህ ሁሉ ነገር ውስጥ አልፈው እዚህ ጋር ለመጡ ሰዎች ስተትም ይስሩ ምንም ይስሩ ነገ ምን እንደሚመጣ ስለማላቅ አሁን ላለው ነገር ግን ክብር ሰጣለሁ ቫልዩ ሰጣለሁ አደንቃለሁ በትግራይ ህዝብ ላይ ዘመቻ ምኒልክ በሚል እነዚህ ሁሉ በተነሱ ጊዜ እነዚህ ሁሉ በወጡ ጊዜ እንደነ ዳንኤል ክብረት አይነት ከታሪክ መዝገብ እናጠፋቸዋለን ባሉ ጊዜ እንደነ ጀነራል ነው ኮሎኔል አበባው እናጠፋቸዋለን ብለው ቃል በገቡበት በዚያ ዘመን እነ ባጫ ደበልሂ ክላሽ እንኳን የላቸውም አንድ ክላሽ ለአምስት ነው ይዘው የሄዱት ብለው የዋሹንን ውሸት አሳፍረው ላሳዩን ለነዚህ ሰዎች ግን አድናቆት የለኝም ብዬ አልክድም አደንቃለሁ አከብራለሁ በጣም ክሬዲት እሰጣለሁ ነገም ከነጎዲያም ከነስህተታቸው የትግራይ ህዝብ ከተቀበላቸው ከነስህተታቸው እኔም እቀበላቸዋለሁ የትግራይ ህዝብ ግን ስህተታችሁ በስቷል ከስህተታችሁ መታረም አልቻላችሁም ዛሬ ሌላ ሰው ይወክለናል ካሉ ያሉትን እሰማለሁ ምክንያቱም በዚህ ሰዓት የትግራይን ህመም የሚረዳው አንድም በቦታው ያለ ሌላም የደረሰበት ብቻ ነው ዲያስፖራ በቪዲዮ ታወራለህ በቪዲዮ አወራለሁ ስልክ ደውለ ቤተሰብን አላገኘህም ሊሆን ይችላል ረሃቡን ግን አልተራብንም ጥማቱን አልተጠማንም መታረዙን አልታረዝንም በትግራይ ህዝብ ላይ የደረሰውን እያንዳንዱን ስቃይ አሁን ቦታው ላይ ያለ ሰው የሆነውን ያህል እኛ ዲያስፖራዎች አልሆንም የትግራይ ህዝብ በጣም ረፍት ያስፈልገዋል እንቅልፍ ያስፈልገዋል 2 ዓመት ይህ ህዝብ እንቅልፍ አልተኛም መድኃኒት ያስፈልገዋል ምግብ ያስፈልገዋል
በጣም ብዙ ነገር ያስፈልገዋል። አዎ ያስፈልገዋል። እነዚህ ነገሮች ላይ ተቃውሜ ወይንም እነዚህ ነገሮች አያስፈልጉትም ብዬ ሐሳብ ልሰጥ የሚችልም ሰው የለም። እንዲም የሚል ተጋሩ የለም አምናለሁ። ለዚህ ሲባል የተሄደበትን መንገድ ግን አለማድረቅም ያንን መንገድ ደግሞ የሚያበላሽ በሚመስል መልኩ ደግሞ ሐሳብ መስጠትና ጊዜያዊ የሆኑ ስሜቶችን ማንጸባረቅ ግን ውጤታማ ያረጋናል ብዬ አላስብም። ነገ የትግራይ ህዝብ እንደሌላው ህዝብ አይደለም። ይጠይቃል፣ የሆነ ነገር ማወቅ ይፈልጋል። ዝም ብለህ አደባብሰህበት የምታልፈው ህዝብ አይደለም። ፍለፊት የሚጠይቅ ፍለፊት የሚጋፈጥ ልጆቹን ሲሰጥህ የልጆቹንም ነገር የሚጠይቅ ህዝብ ነው። እንደበፊቱ ጫንቃው ላይ ቀንበር ጭነህበት ድጋሚ ያንን ቀንበር ላይ አድርገ እነደዋለሁ የምትለውም ህዝብ አይደለም። ስለዚህ ከትግራይ ህዝብ ጋር ያለውን ነገር ማየቱ ይጠቅመናል ማለት ነው። የሚፈለገው የጌታቸው ረዳ ቪዲዮ እንግዲህ ከዚህ ሁሉ ጦርነት ጀርባ ከዚህ ሁሉ እልቂት ጀርባ የሐሰት ትርክቶች ነበሩ። ከሐሰት ትርክቶቹ መካከል አንደኛው የመጀመሪያው ኢትዮጵያን ለማፍረስ ሲኦልም ቢሆን እንወርዳለን የሚለው በነ ባጫ ደበሌ ተነግሯል። ባጫ ደበሌ እንደውም እንደዚህ ነው ያለው፣ ስሙት። ይሄው ቀለብላባ ተነሳና ኢትዮጵያን ለማፍረስ ሲኦል መግባት ካለብን ሲኦል እንገባለን ያለው፣ ሲኦል እናስገባዋለን። ይሄ ጥርጣሬ የለው። በተደጋጋሚ ባጫ ደበሌ በሉት ከአብይ አህመድ አልሰማሁም፣ እርግጠኛ አይደለሁም። እርግጠኛ ባልሆንኩበት ነገር አልናገርም። ከአብዛኛው ፖለቲከኛ፣ ከአብዛኛው አጭበርባሪ፣ ከአብዛኛው ሰው ግን ምን አይነት ነገር ስሰማ ነበረ? ኢትዮጵያን ለማፍረስ ሲኦል እንወርዳለን፣ ኢትዮጵያን ለማፍረስ ሲኦል እንወርዳለን ተብሏል። መቼ? ይሄንን ቪዲዮ ላመጣ ለማንኛውም ሰው $50,000 ሽልማት ይሰጣል። ይሄንን የሚያደርጉት የሐሰት ትርክትን እናውጣ፣ ለሚመጣው ትውልድ ሐሰትን አናሸጋግርለት፣ ለሚመጣው ትውልድ ሐሰትን እንደ ታሪክ አናውርሰው ያሉ ሰዎች ይሄንን ቪዲዮ ለሚያመጣ በታሪክ እንዲቀመጥ $50,000 ሽልማት አዘጋጅተዋል። ይሄንን $50,000 በዚህ ስልክ ቁጥር እንደዚሁ በዚህ ኢሜል አታች ማድረግ ትችላላችሁ። ኢትዮጵያን ለማፍረስ ሲኦል እንወርዳለን የሚል የትኛው ንግግር ማሳሰቢያ። ጌታቸው ረዳ የተናገረው ይሄንን ቪዲዮ አይመለከትም። ይሄንን ቪዲዮ ስሙት። ይሄ ቪዲዮ የሚለው ስለዚህ ነገ ከነገ ወዲያ ኢትዮጵያ የምትባል ሀገር ቀጠለች አልቀጠለች እንድትፈርስ ሁሉም ነገር ሰርቷል አብይ ከኢሳያስ ጋር በመሆኑ ሁሉ። ይሄ ቪዲዮ ኢትዮጵያን ለማፍረስ ሲኦል እንወርዳለን አይልም። ከሰማችሁት እንግዲህ ይሄንን ቪዲዮ ላመጣ ሰው ይሄንን ሪዋርድ ማግኘት ይችላል ማለት ነው። ስለዚህ በዚህ ላይ ምንም አይነት ተቃውሞም ሐሳብም ያለው ሰው ይሄንን ቪዲዮ ቆርጦ አውጥቶ ይሄው ይሄ ቪዲዮ አለኝ፣ ይሄ ቪዲዮ ስላለኝ ይሄ ቪዲዮ ኦሪጂናሉ ቪዲዮ አለኝ ገንዘቡ ይሰጠኝ ብሎ መክሰስም ይችላል። በካናዳ ህግ፣ በአሜሪካ ህግ፣ በምንም ህግ ይሄ ቪዲዮ መረጃ ነው፣ ማስረጃ ነው። ስልክ ቁጥር አለው፣ ኢሜል አለው። ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ተስፍሽ ነኝ ከቴስት ኢንፎርሜሽን። ላቭ ዩ። ቻው ባይ